አንድ መርዛማ ሸረሪት የዚህችን ልጃገረድ አፍ ውስጥ በመግባት ወዲያውኑ ወደ ሸረሪት ዞምቢ ቀየራት። ቀደም ብሎ ይህ ልጅ የሸረሪቶቹን መኖሪያ በመንካት አስቆጥቷቸው ነበር። በዚህም በሺዎች የሚቆጠሩ መርዛማ ሸረሪቶች በብዛት ወጡ። አንዱ ሰማያዊ ሸረሪት የልጁ አፍ ውስጥ ሲገባ፣ ሌሎቹ ደግሞ በሁሉም ሰው ላይ ጥቃት መሰንዘር ጀመሩ። ሸረሪቶቹ ሕይወቱን ለማዳን በጫካ ውስጥ የሚሮጠውን ልጅ አሳደዱት። መሬት ላይ ቢወድቅም በፍጥነት ተነስቶ ሩጫውን ቀጠለ። አንድ የተተወ መኪና ሲያገኝ ውስጥ ገባ። ሸረሪቱ በመኪናው መስኮት ላይ ብትወጣም እሱ ግን መስኮቱን ዘጋው። ሆኖም ሸረሪቱ በመኪናው የላይኛው ክፍል በኩል ገብታ ልጁን አስወጣችው። ልጁ ሸረሪቷን ለማዘናጋት የተቻለውን ቢሞክርም ማሳደዷን ቀጠለች። አንድ አሮጌ ቤት ውስጥ ገብቶ ሸረሪቷን ስላላያት እፎይታ ተነፈሰ። ነገር ግን ሸረሪቷ በበሩ ስር በኩል ሾልካ ገብታ ወደ ልጁ ተፈተለከች። ሸረሪቷ እየበረረች የልጁን አፍ ለመምታት ብትሞክርም እንደ ዕድል ሆኖ የብረት ሰው አየርን ማን አሮጌ የራስ ቁር ጭንቅላቱ ላይ በመውደቁ አፉን ጠበቀለት። በመቀጠል ሸረሪቷን ይዞ በመዶሻ ቀጠቀጣት። ነገር ግን ይህች አንዷ ሸረሪት ብቻ ስትሆን በሺዎች የሚቆጠሩ ሌሎች ሸረሪቶች ውጭ እየጠበቁት ነው።